ይህን የመሰለ ምርጥና ያማረ መንዴ ይዤላችሁ መጥቻለሁ። ውድ ሀገሬ ልጆች አቀራረቡን ይውልኝ። ዛሬ ቀለል ያለ ያማረና በጣም የተዋበ መንዴ አቀራረቡ ይዤላችሁ መጥቻለሁ ማለት ነው። ውድ ሀገሬ ልጆች ይህን የመሰለ መንዴ ሰርቼ ሳቀርብ ቢሆን እያሳየኋችሁ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰብ ወይ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እዚህ ጋር የተጠበሰ ሽንኩርት፣ ዘቢብ እና በፍሩን እንትን ያለ ዶሮ እንደምታዩት ሩዜም በሁለት ከለር አድርጌዋለሁ። 3 አይነት ከለር እንዲሆን ደግሞ መካከሉ ላይ ነጭ ብቻ ትቸዋለሁ ማለት ነው። እንደዛ አድርጌ ሀራራዬ ላይ አረጋለሁ ማለት ነው። እንደምታዩት 3 አይነት ከለር ይዞ ወጥቶልኛል ማለት ነው። 3 አይነት ከለር ይዞ እንዲወጣልኝ ጎን ላይ ቀይ በጎን ቢጫ አድርጌ መካከሉ ላይ ነጩን ትቸዋለሁ ማለት ነው። መጀመሪያ ይሄንን መንዴ ሰራ በስጋ ሰርቸዋለሁኝ። ይሄ ግን ያው ከለሩ ስለተመቸኝ እንደዚህ አድርጌ ቡዱን ተብኺር ማለት ነው። ሳልበኽር ነው መንዴ እየሰራሁት። ብዙን ጊዜ የተበኸረ አይወዱም ማለት ነው። እኔ ሰዎች ሳላችሁት በጣም ነበር የተበኸረውን የሚወዱት እና የሳውዲ መንዴ። አሁን ላይ ግን የኢማራት መንዴ ስሪ ካሩኝ እንደዚህ ነው። ቡዱን ተብኺር ማለት ነው። ከዛ ትኩስ ስለሆነ ጭሱ እየጋረደው ነው ማለት ነው። ካሜራዬን በጣም ያማረና እንደዚህ ፍርፍር ያለ ሩዝ ሰርቻለሁ ማለት ነው። እንደምታዩት በጣም ነው የሚያምረው። ከዛ ውድ ሀገሬ ልጆች እንደዚህ አድርጌ ባማረ ሁኔታ የቀረፍኩት ነው ማለት ነው። ምንድነው የቆነጠርኩት ነው ማለት ነው። እንደምታዩት ማሻአላ ሀባ ሀባ ሆኖ ነው የወጣው። እኔ ሩዝ በነገራችን ላይ እንደዚህ ነው የምወደው ማለት ነው። ፍርፍር ሲል ነው ሩዜ። ውሃው መምጠጥ ከጀመረ በኋላ እሳቴን ቅንስ ያደረኩት ጊዜ እንደዚህ አይነት ሩዝ ሆኖ ይወጣልኛል ማለት ነው። እንደምታዩት ከለሩም ያምራል፣ ጣዕሙ አትጠይቁኝ፣ በጣም ነው የሚያምረው። እዚህ ጋር ነጭ ሽንኩርት ዲፍኑን፣ ቀይ ሽንኩርት፣ ፍልፍል ባርድና ፍልፍል ሀር አድርጌ ሽንኩርቱ ጋር ዝም ብዬ ዶሮና ሽንኩርቱን አቀላቅዬ ነው ማለት ነው የምጨምረው እዚህ ጋር ማለት ነው። መጨረሻ ላይ እሱን ወደ አጥልሌ ዶሮዬንም እንደዛ ከበሰለ በኋላ ዶሮዬን አውጥቼ ፍር ውስጥ አረኩት፣ ቀለም ቀባሁት ማለት ነው። ይሄን ቀዩን ከለር ቀባሁት ዶሮዬ። በእንደዚህ አይነት ሁኔታ ጨረስኩት ማለት ነው። እንደምታዩት ውዶቼ፣ እንደምታዩት ይሄው ዲስቴ ጋር ራሱ ምንም ለጭራሽ አልያዘብኝም ማለት ነው። ዲስቴ አላረረም፣ ምንም አላለም፣ የያዘ ነገር የለም። እዚህ ጋር ለሹፌር እየቆነጠርኩ ነው ማለት ነው። ውጭ የሚሄድ ነው። ከዛ በነገራችን ላይ ስታዩት ቀላል ነው፣ ቀይ ግን በጣም ትልቅ ነው። እኛ ቤተሰብ ስለሆን ማሻአላ ብዙ ስለሆነን እንደዚህ አድርጌ አቀረብኩት ማለት ነው። አሁን ያው ወደ ሀራራ እያስቀመጥኩኝ ነው። እንደምታዩት ይሄን ይመስላል ማለት ነው። በነገራችን ላይ ካሜራው ማብራቱ ብዙም ስላላደለ ለገጠር ስለሆነ የምሰራበት ቤት በደንብ ፏ ብሎ አይታይም። እንደምታዩት ድስቴ ሙጠጠጥ አደረኳት ማለት ነው። ማፊ ኢስራፍ። እዚህ ጋር የተንጠባጠበብኝን አጸዳሁ ማለት ነው። እንደምታዩት ከዛ የተወሰኑ ልጆቼ ለህፃኖቹ እዚህ ጋር እያደረኩኝ ነው ማለት ነው። ቶለበይ እሙ የህያ ርቦናል፣ ሩዙም ከለሩ አምሮናል ቶለበይ አሉኝ ማለት ነው ልጆቼ። ከዛ ልጆቼ ስላችሁ ያው ይገባቸዋል፣ ያው እንደ ቤተሰብ ናቸው። በነገራችን ላይ በጣም ነው የምወዳቸው ልጆቹን። ይኸው እዚህ ጋር ቆነጠርኩ ማለት ነው። እንደዛ አድርጌ ለትናንሾቹ ልጆች ነው። እና አንዳንድ ጊዜ ደስ ሲላቸው እንደ ሳውዲ አቅርቢልን ይላሉ። ሳውዲ እኮ እንደዚህ ነው የሚቀረበው ምናምን ስለምላቸው የሳውዲ አቀራረብ ነው የሚሉኝ ማለት ነው። ይሁት ዶሮም ከለሩ በጣም ነው የሚያምረው እንደምታዩ። እዚህ ጋር ዶሮዬን አደረግኩ። እዚህ ጋር የተፈጨ ሰላጣ አለኝ። ያው ታውቁታላችሁ፣ ይሄን ይመስላል ሰላጣዬ። ያው እንትን የሚፋጅ ነገር ይወዳሉ። ከዛ የተጠበሰ ሽንኩርቴን እንደዚህ አደረግኩ ማለት ነው። ሽንኩርቱ ብስሚላ አትጠይቁኝ፣ በጣም ነው የሚጥመው ወላሂ። ቀጭ ቀጭ ነው የሚለው፣ በቃ ቺፕስ በዩ እያሉኝ ነበርና እንደዚህ አድርጌ ያሳመርኩላቸው። እዚህ ጋር ደግሞ ትንሽ ዘቢብ ጠብሻለሁ። ብዙም አይወዱም፣ እኔ ነኝ የምወደው ዘቢብ። እዚህ ጋር ዘቢብ ጨመርኩበት ማለት ነው እንደምታዩት። ከዛ ወደ ልጆቼ ጋር አቀረብኩት።
በጣም የሚጥም ምግብ ነው። ሰርታችሁ ሞክሩት። ሽንኩርቱ አጠይቁኝ በጣም ስፓይሲና በጣም ደስ የሚል ነው። ይህን ይመስላል የዛሬው ምሳችን ማለት ነው። ውድ ሀገሬ ልጆች ሰርታችሁ ሞክሩት። ላይክ፣ ሼር፣ ሰብስክራይብ አትርሱ። አበረታቱኝ።